የህወሓት ቡድን የአፋር ክልልን ወሰን አልፎ በንጹሃን አርብቶ አደሮች ላይ ጥቃት መፈጸሙን የአፋር ክልል ኮሙኒኬሽን ቢሮ አስታወቀ። የአፋር ብሔራዊ ክልላዊ መንግስት ኮሙኒኬሽን ቢሮ የህወሓት ቡድን ትናንት ጥቅምት 26 ቀን 2018 ሌሊት ለዛሬ አጥቢያ 6 ሰዓት ገደማ ባወጣው መግለጫ የህወሓት ቡድን የክልሉን ወሰን አልፎ ጥቃት እንደከፈተ አስታውቋል። ክልሉ በመግለጫው ከጥፋቱ የማይማረው የህወሓት ቡድን ትናንት ጥቅምት 26 ቀን 2018 ምሽት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት መቆጣጠሩንና ንጹሃኑን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ብሏል። የህወሓት ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲል ማክሏል። ይህ የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳዱ የአፋር ሽማግሌ እንዲመለሱ ቢማጸናቸውም አሻፈራይ በማለት ግጭቱን አስከትለዋል ሲልም ኮሙኒኬሽን ቢሮ በመግለጫው አስታውቋል። የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን ይወጣል ሲል አሳስበዋል። በተመሳሳይ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በዚህ ጉዳይ ላይ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ባሰፈሩት ጽሑፍ ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል ብለዋል። ጥቂት የትግራይ ኃይሎች